ይሄ ወሳኝ ጥያቄ ነው። ለምን ዓላማ እንደመጣ ቤተሰቦችን ጠይቀህ ልትረዳ አትችልም። ኔቨር። በዚህ ምድር ላይ ሊመልስልህ የሚችል ፐርሰን የለም። የሚያሳዝነው እኮ ማትስ ባይገባን ማትስ ቲቸር ጠይቀን ልንረዳ እንችላለን። ባዮሎጂ ባይገባን እንደዚሁ ባዮሎጂ ቲቸርን ጠይቀን ልንረዳ እንችላለን። ግን ስለ ማንነትና ለምን ዓላማ እንደመጣ ማወቅ ስትፈልግ ከጎን ያሉት ወዳጆችን ሊመልሱልህ አይችሉም በጭራሽ። ያለ አማራጭ አንድና አንድ ብቻ ነው። እሱም ማንነትህና ለምን ዓላማ እንደመጣ የሚነግርህን ፐርሰን ማፈላለግ ነው ያለ አማራጭ። እና ወዳጅ ዛሬ ላይ ስለ አመጣጥህ እና ለምን እንደመጣ የሚነግርህ ፐርሰን ልነግርህ እወዳለሁ። እሱም እንደ እናትህ እንደ አባትህ ሸዋውዶ ካያልፍ እውነቱን ብቻ ነው የሚነግርህ። እሱም እናም እሱን ማወቅ ካቃተህ ደግሞ ሊያስተዋውቅ የሚችል ፐርሰን ጂሰስ ይባላል። ደግሞ ስለ ጂሰስ ለማወቅ ራሱ የግዴታ ሆሊ ስፒሪት እና ሆሊ ባይብል ያስፈልገዋል። ወዳጅ የምሬ ነው። ስለ ማንነት ማን እንዳመጣህና ለምን እንደመጣ ማወቅ ትፈልጋለህ? እውነተኛው ምንጭ ሆሊ ባይብል ነው። ስለ አንተ፣ ስለ ቤተሰቦች፣ ስለ ሀገር በደንብ ይተርክልሃል። ዛሬ ጊዜ መፍጀት ሳያስፈልግ ስለ ራስህ በሚገባ ማወቅና የተፈጠርክለትን ዓላማ ማወቅና ለዚያ ዓላማ መኖር ከፈለግ ወዲያውኑ ሆሊ ባይብል ማንበብ ጀምር። ከሌለ ሰው ጠይቅ፣ ማንም ያሳያል። እሱን እንድትረዳ ሆሊ ጎስት ይረዳሃል። በዚያው ደግሞ ከጂሰስ እና ከጋድ ጋር ያስተዋውቃል። አሁን ፈጥነ ባይብል ማንበብ ጀምር። ስለ ራስህ በሚገባ ሳታውቅ እና ለተጠራህለት ዓላማ ሳትኖር አትሞት። ፍጠን፣ ጊዜ የለህም። ሁሉም እንደ ጥላ ሳያልፍ ቀልጠፍ ብለህ ስለ ማንነት ተረዳ፣ እወቅ፣ ኑር። እና መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 139 ከቁጥር 16 ዓይኖቼ ገና ያልተበጀውን አካሌን አዩ፣ ለእኔ የተወሰኑልኝን ዘመናት ገና አንዳቸው ወደ መኖር ሳይመጡ በመጽሐፍ ተመዘገቡ።